ጌታችን ኢየሱስ ክርስቶስ በዚህ ዓለም ሰው ሆኖ ያስተምረናል። ብዙ አስደናቂ ነገሮችን መስሎናል፣ አሳይቶናል። ከሰራቸው ብርቃቄዎቹ በዮርዳኖስ በዮሐንስ እጅ ተጠመቀ፣ 40 ቀን 40 ሌሊት በገዳመ ቆሮንቶስ ጾመ። ጾሙን ጨርሶ በወጣ በሦስተኛው ቀን ሰርግ ቤት ተገኘ። ዮሐንስ ሰርግ ቤት ተገኘ። ሰርግ ክቡር መሆኑ እናት አባት ፈቅዶ ቤተክርስቲያን አውቃ የሚደረገው የሃይማኖት ጋብቻ ቁም ነገር መሆኑ ክብር ያለው ጸጋ ያለው መሆኑን ለማስረዳት ጌታችን ኢየሱስ ክርስቶስ ከጾሙ በወጣ በሦስተኛው ቀን ሰርግ ቤት ተገኝቶ ሰርጉን እንደባረከ ወንጌሉ ያስተምረናል። ደጋሹ ሀብታም ነው፣ ሁሉ ደግሷል። እንግዲህ ሀብታም ቤት እንደሰላም ያልተሰላም ይመጣል። ሁሉ ተሰበሰቡ፣ ድግስ ቤቱ ሞላ። እንበት እንጠጣው አለቀ። እናታችን ወላዲተ አምላክም ነበረችና ባለ ድግሱ ደንግጦ ወደኋላ ሲንሸራተት አይታ ልጄ ኢየሱስ ተከብረን ተጠርተናል፣ ይህ ግለሰብ ሁሉም አለቀበት፣ ምን በጅ ያላቸው እናቴ ቀላናች ማድረግ የምትችለው ነው። እኔ ግን ሁለተኛ ጠጅ ሆኜ በዕለተ ዓርብ ገርሽ መናፍሽ ሁለተኛ ጠጅና ሁለተኛ መብል ሆኜ ምሰጥበት ጊዜ ገና ነው ትርጉባቸው። ያን ጊዜ ያላትን ተረዳች። አንቺ መድረስ ትችያለሽ አላት። ሰራተኞቹን ጠርታ ኑ ወደ ልጄ ቅረቡ፣ ምክር ተከልክላ ተቀበሉ አለቻቸው። ቀረቡ። በሉ ውሃውን ቀርታችሁ እንስራው ሙሉ አላቸው። 6 ጋር ነበራቸው። በአጣዳፊ ያንን ሞሉ። ሞተናል አለ። በሉ ቀርታችሁ ለሁሉ ስጡ አለ። የመጀመሪያ ጊዜ ተአምር ግብፃዊ ተአምር ሲያሳይ አምላካዊ ቸርነቱን መምህራዊ ስርዓቱን ህዝባዊ እርዳታ ሲያደርግ የመጀመሪያ ጊዜ በቃና ዘገደላ ተገኘ። ሰራተኞቹ ውሃ እንዴት ይሰጣሉ? ሲጠጡ ሌላ ነገር ነው ተገኘ። ባለቤቱ ዞስና ሲባላ እሱ ብዙ ተብሎ ከተመቀው ጠጅ የጌታ ወይም ሌላ ሆኖ ተገኘ። ይህችን ሳሉና አንዳንድ ፉታ ተደሰቱ። አንዳንድ ጨፍታ ያደረጉና ሽሆና ወስዳቸው ያለቃው ለሰርገኞቹ ስጠዋል። ሰርገኛው መልኩ ሲያዩ ሲጣው ማነው ሌላ ነችና ሮስማር ሰው ሁሉ መጀመሪያ ጥሩ ይሰጥና አንተ ያለው ነገር አላስጨርሴ በቅራሪ ሆዳችሁ ሞታል። ባለቤት ለሰውበት ቅራሪ ሆነ የታመቀ ይሆን። ያን ጊዜ ተገረሙ፣ ተደስቶ ያ ሁሉ ህዝብ ከ5,000-6,000 በላይ የሆነ ያንን ጠጡ፣ ጠገቡ። ሙተባለ ተደነቀ። አምኑ ሞቱ አርዳይሁ እዛ የነበረበት ሰዎች ሁሉ ትልቅ ውሃውን ወይም ያለ ትንሹ ያረሱ ይኸው ሁለተኛ የባህሪ አምላክ ሆኖ አመኑበት እስከነገሩ እኛ ቤታችን በበረከት ቤተሰቦቻችን በጤና ይሞላል። ሀገራችን በሰላም መገድ ያድርግልን፣ ጭንቀታችን ያስወግድልን። እንግዲህ ታሪኩ ባጭሩ ይህን ያደረገ በኋላ እንግዲህ ትምህርቱ ቀጠለ። በየቀኑ 5-6 ገበያ የሚያክሉ ህዝቦች ሲከተሉ ጀመረ። ትምህርቱ ሰፋ፣ ጉባኤው ሰፋ። ታምሩ ከዳር እስከ ዳር ታወቀ። ምዕመናን በቃ ገበሬው እርሻውን ተው፣ የቤት እመቤቶች ቤታቸው ስራ ተው። ምክንያቱም ዕውር ያበራል፣ ነፍስ ያነጻል፣ ገንዘብ አይጠይቅም፣ ጊዜ አይሰጥም። እንደሄዱ ምቀውስ ሰራሁ ትንሽ ነገር የሚያጠግም ከዚህ በለጠ ምን ይፈለጋል አሉ።
ሁሉም ወደ እሱ ገሰገሱ። ደስታ ሆነ። የሳይባርክ የመረው መካከላቸው ገብቶ በረበተ ሲጋር ደስ አለው። ከመጠን በላይ ደስ አለው። አሁን 3 ቀን ሌሊት በቀን ነው የሚያስተምረው። 3 ቀን 3 ሌሊት ሳይሄዱ ትምህርቱ ጣፍጧቸው አንድ ከዚህ በዘመን እንፈልጋለን አሉ። ሐዋርያት ተጨነቁ። ብዙ ህዝብ ነው ያለው። አሁን እነዚህ ሰዎች በራስ ሰንቷል፣ ይደክማቸዋል። ምን እናድርግ? አሰናብታቸው ንበረው እንጂ አሉ። ቤተሰብ እንግዳ ሲያይ እንግዳ ገመጦች ለሸኝ ይባላል። መኝታ የለንም፣ ምግብ የለንም የሚባል ነገር አለ አይደለ? አሁን አሰናብቱ ጌታ ሆይ አሉ። ሰረሙ። አሰናብታቸው ወደ ቤታቸው ወደፈለጉበት ሄደው እንደፈለጉ በገንዘባቸው በዘመድ ይጠቀሙ። አንደኛ ቀመማቸዋል፣ ሁለተኛ እንግዲህ ለህዝቡ በስቷል። አምጥታቸው ስጣቸው እንዳይለም ሊያዘን እኛ ምክንያቱ ነገር የለም ምንሰጣቸዋለን ብሎ እንዲህ ባሉ ጊዜ ሁሉ በደጁ የሆነ አማኑኤል አምላካችን እንዴት ብሎ ንብረታቸው ስራቸውን ፍጹም ተደጋ 3 ቀን 3 ሌሊት ዋሉ አደሩ። አሁን ብላቸው በመንገድ ወርቁብኛል፣ እዋቸዋል፣ ጠምቷቸዋል፣ ደክሟቸዋል። እነዚህ ለኮነ የተሰበሱ ማንም ብሎ ነው ይመጡ ወጣላቸው። ማንም ብለው በሆነ ይመጣሉ። አማኑኤል ታዲያ ይህ ከሆነ አማኑኤል አሁን ከእኛ ጋር ዛሬ ነው። አዎ ፍላጎታችን እንደምትፈጽሙልን አምነን የመጣ ነው። ማምላላቸው ያለን እናንተ የምጠላው ስጧቸው እንጂ የፈራን አልቀረም። ምን ልበል እኛ ያልነው ትንሽ ናት። ነገር ብመጣ አይደለም። ምን ይዛቸዋል? 5 እንጀራ 2 ዓሣ ሁሉ ነው። ሰዎቹ አባወራ ብቻ 5,000 ናቸው። ተደርበው ከነቤተሰቡ 20,000 ናቸው። ቅድም በታምረ ማርያም አንድ እናንተ አልነበራችሁ። ጠቅላላ በዛሬ ቀን 20,000 ነው የመገባቸው። እናቶችን ህፃናትን ደርበው ነው 5,000 የምለው። ታዲያ ይህማ ብዙ ነው አላቸው። ሰዎቹን በረት ዳግማቸው እንደ ሁኔታቸው አስቀምጧቸዋል። ቦታው በጣም ለምለም ሳር የበዛበት ደስ ያለ ከመንደር ወጣ ያለ ራቅ ያለ ከምድር ከፍ ያለ ጥሩ መስካማ ቦታ ነው። ለምለም ደስ የሚል ቦታ ነው። በሉ በ50 በ60 በምናምን እያደረጋችሁ ሴቱንም ወንዱም ህጻናትን አስቀምጡልኝ አላቸው። ያንን ያላችሁ እንጀራ አምጡ አላቸው። ወይም ያደርግነው እና 5 እንጀራ 2 ዓሣ አቀረቡለት። ባረከ። አንስተው ወደ ላይ ቀና ብሎ ባረከ። ይህ በእጅህ ላይ ያለ ህይወት የተባረከ ይሁን፣ የተቀደሰ ይሁን፣ የተባዛ ይሁን። ትምህርት ክብር እያስተማረው ስትበሉ ዝምራችሁ አትብሉ። ባርካችሁ ጸልያችሁ ይህን ማየት ባርክልን፣ በረከትን አውርድበት ብላችሁ ሳትናርቁ በማለት ሌላ ከላይ አዛዥ እንዳለ በማስመሰል አባቴ ሆይ አለ። አባቴ ምስሉ ልዩ ምስሉ መንፈስ ቅዱስ ምስሉ ነው አይደለም። ሌላ አባቴ አንድ ነው ይሏል። አብ ምስሉ፣ ወልድ ምስሉ፣ መንፈስ ቅዱስ ምስሉ ነው እና ከላይ አዛዥ እንዳለ አስመስሎ ለእኛ አዛዣችን እሱ መሆኑን ለማስረዳት ጌታ ሆይ ይህንን ስራዬን ባርክልኝ፣ ይህን ማድረግ ባርክልኝ፣ ይህን ሻይን፣ ይህንን የቤት ስራዬን እናቶች ውህድ ማይድም የልስኑን ወጥ ምናምን ባርክልኝ ሳትሉ እንዳትበሉ እንዳታበሉ እንዲወርድበት ነው። ቀና ያለና ይህንን ጌታ ባርክልኝ ያለ ባረከ፣ ቆረጠ። በሉ ነው አላቸው። 12 ማሮች በሉ ቀርቡና እያነሳችሁ አብሉ አላቸው። እሱ ይቆርጣል። 5 እንጀራ አያልቅም። ሐዋርያት ያነሳሉ፣ ያዝላሉ፣ አያልቅም። ያ ሁሉ ሕዝብ
በዚህች ዕለት ሁለተኛ ታምሩ በዚህች ዕለት ያ ሁሉ 20,000 ተደርጎ በግርግር 20,000 በግርግር 5,000 በሉ ጠገቡ ብሎ ባካቸው ተረበላ ጠገብ ምናችሁ ብሎ እንጂ ተረበላ ጠገብ አስተውሉ። 5,000 5,000 ወይም 20,000 ሁሉ በእጅ ሁሉ በልዩ ስለሆነ በቸግሮ ስለሌለ ያ ሁሉ መጣ። በረከቱ በእጁ እንደ ክረት ውሃ ይፈላል። በአካባቢ በመገቡ ሁሉ በሽተኞች በድንቅ ካልጋቸው ለሀገር በሚበላ የበሬነት ጎተራው በምኑ ሞላ። ሰላም ሆነ፣ ደስታ ሆነ። አካባቢ ያ የባረከበት ቦታ አካባቢ ያሉት ሁሉም ነገር ተስተካከለና ሞላላቸው። ደስታ ሆነ። በሽተኞች ከአልጋቸው እየዘለሉ ወደ ጉባኤው፣ በሽተኞች ደስ እያላቸው እየሮጡ ወደ እሱ ወደ ጉባኤው ሁሉም ተሰበሰበ። ሳይለና የታወቅ ነገር በዛሬ ተደረገ። ሰላም ሆነ። ምግብ ብቻ ሳይሆን ጤናም ተገኘ። ጤናም ሞላ፣ ሀብት ሞላ፣ እውቀት ሞላ፣ ብርታት ሞላ። አግሎት ታሰ በጣም ታይቶ የማይታወቅ ነገር በዛሬ ጫይ የገጣምና ተመሰከረ። ያ ሁሉ ህዝብ እንግዲህ ምንድን ነው ያላችሁ? ያ ህዝቡ ያ ሙሉ ህዝብ ረሃብ ተወገደ፣ ድካም ተወገደ፣ ችግርና ተወገደ። ተነሱና ልክ በሆነ እግዚአብሔር የሙስን አያችሁ ምን ማለት ይዘምሩ ጀመረ። አሁን አባቶች እንደዘመሩልን እግዚአብሔር አምላካችን ይመገብ ይደረጋል ተብሎ ያልታሰበ በረከተ ሕይወት ወረደ። በዘመናችን በሀገራችን በአብራት በረከተ ሕይወት እንደወረዱ በአክሱም አካባቢ አክሱም፣ አድዋ፣ ሽሬ እስከ አድግራት ድረስ በረከተ ሕይወት ወረደ። ጥቅምት 12 በረከተ ሚካኤል ይባላል። በሀገራችን መጀመሪያ ታይቶ ነበረ። በአድዋ ቅዱስ ጊዮርጊስ ላይ መሀል እንደ ክረምት ውሃ ፈሷል በሀገራችን። ከዚያ በኋላ ወርቅ በየሀገሩ ጠብ እያለ ጥሩ ወርቅ ይህ እንደመጣ እንደስገል ውሃ ፈሷል በሀገራችን። ይህ በሀገራችን ነው። በዛ ደግሞ በኢየሩሳሌም በዛሬ ዕለት በረከት ወረደ፣ ሰላም ሆነ፣ ደስታ ሆነ። ጠፋ፣ በሽታ ጠፋ፣ ረሃብ ጠፋ፣ እርጅና ጠፋ፣ ሁሉም ተወገደ። ጌታ ኢየሱስ ክርስቶስ አንድ ብቻውን መስሎ ይታያል። አክሱም በዛሬ ዕለት ለምዕመናን ዘርዝሮ በግልጽ አሳየ። ደስታ ሆነ፣ በረከት ሆነ። በረከት የወረደበት ቀን ነው ተብሎ ተነገረ። ዮሐንስ ወንጌል ምዕራፍ 6፣ ማቴዎስ ወንጌል ምዕራፍ 14፣ 15 በአራት ወንጌል ተጽፏል። እንደው ታነቡታላችሁ ታገኙታላችሁ። እና በማቴዎስ በዮሐንስ 6 ላይ እናገኛለን ገጸ ንባቡ። በማቴዎስ 14 15 ላይ እናገኛለን። ሁሉም ማርቆስም ሁሉም ጽፏል ማለት ነው። ይሄ ሆነ፣ ሰላም ሆነ። በዝግጅት ሁሉ ታጓጠገቡ። በዚህች ዕለት ጌታ የባረከውን እንጀራ የበሉ ምዕመናን እስከ ዕለተ ሞታቸው ዓለማዊ ፍላጎት ተወገደላቸው። በረከተ ሥጋ በረከተ ነፍስ በሀገራቸው በሕዝባቸው በመሬቱም በሰው በሙሉ ታስረከ። ምስጋና ይድረሰው። ሁሉ ተባረከ፣ መሬቱ ተባረከ፣ ነፋሱ ተባረከ።
ያን ጊዜ የበረከ አማኑኤል አሁንም እኛ ሀገራችን ይባርካል፣ ህይወታችን ይባርካል፣ ያፋቅራል። መካከላችን ገብቶ የሚያስተረማመትን ሰይጣንን ኮርማ አማኑኤል አምላካችን ያስወግድልን። እግዚአብሔር ተደሰተ። በረከተ ሕይወትና በረከተ ጤና የወረደበት ስለሆነ ይሄንን ጥር 28 ቀን የተደረገ ስለሆነ እናከብራለን። ከዚህ በኋላ ህዝቡ እንግዲህ ምን በላ ጠገበ። አንሄድም አሉ፣ ከብት አንበይም አሉ። አይ ገበሬ ወደ እርሻ፣ ነጋዴ ወደ ንግድ፣ ቤት እመቤቶች ወደ ቤታችሁ ተብሎ ታዳምሎ በጥብ ይሄዳሉ። 1200 እንጀራ ተረፈና 1200 እንጀራ ተረፈ። ሰባት ብርካት ይላል ወንጌሎቹ በተለያየ መልኩ የጻፉት። አጠቃላይ 1200 ከ5 እንጀራ 5000 ብር ሰርቶ ሼፍ ለመጣጣም ሞላ። አንድም እንዳይበላሽ ሰብስቡ አላቸው። ሰበሰቡ። የራሳኛ 1200 ተጠቅሎ ሞላ። ምን እናድርግ አሉ። ወስዳቸው ከማርያም አንተ ብራስሌት አስቀምጡ አላቸው። ከማርያም መግደላዊት አስቀምጡ አላቸው። መግደላዊት ማለት ሀገሯ መግደላው ስለሆነ ሀገሩ መግደላው ይሰራል። እሷም ከ36ቱ እናቶች ቁጥር ናት። ሁሉም ብቻ እሱም ካገኘሁ ምን ያስፈልገኛል ብላ ጌታን ተከትላ እስከ ለተሞቷ ተምራ ወንጌልን እያስተማረች በሽተኛ እየፈወሰች ታሞ እያደረገች እድሜ ሊባል የጌታ አገልጋይ ሆና ጨርሳለች። ይለዋል ማረም ወደለው ይባላል። ወስዳችሁ ከሷ ቤት ተቀመጡ አላቸው። ከሷ ቤት ተቀመጡ ለብዙ ዘመናት በቃ ያ በረከት እንጀራ ከሷ ቤት መደሩ ሁሉ የሰማ ሰው ስታመምበት ይመጡና ከዛ ትንሽ ውሳይ ወስዶ በጸበል ይረጠብጡና ይጠጣሉ። ሰዎች ስራ እያወጣ ወራታ እያቃና እውር እያበራ ነፍስ እያነጻ እዛ እያናገረ ለብዙ ዓመታት እዛ ተጠምጠው ይጠቀሙ እንደነበረ ታሪክ ተጽፏል ማለት ነው። እቺ ማርያም መግደላዊት የታደለች ናት። በጣም የታደለች ናት። ከአሉቱ ከ120 ቤተሰቦቹ እሷ ተመጣ በረከተ ሄደች ነው እንዲገባ ተደርጓል። እሷም ከዛ በኋላ ወንጌልን አንግባ ተከተለች። ቤተሰቦ የተቸገረ ሲመጣ ከዛ እያነሱ እየሰጧቸው ያንን እየተጠቀሙ ለብዙ ዓመት ተጠቅመዋል። ጌታ ኢየሱስ ክርስቶስ ይህንና ይህን መሳሰሉ ስራ ሰርቷል። ይላል በእውነት ታላቅ ባል ነው። ዛሬ ምንም የሌለው በሽተኛ ማዳኛ ሰው ተቸገረ በሽተኛ ያለ አንዳች ነገር ስድር ታሪክ አይደለም። ሞት ይበላ ለምን ስነጣ ንዛት እናቀር ወራጣ ሲቃና ሞት ስነሳ ባዶ ቤት በእሮሃ ሲሞላ ከዚህ በለተ ታሪክ አለ። ለእኛ ምንፈልገ እኛ ጤና ከተገኘ ምግብ ከተገኘ ሁሉም ከተገኘ ከዚህ የበለጠ ይህን ሰርቶልናል። የምናሰብነው በዚህ አይነት ነው ማለት ነው። እንግዲህ ታቦተ ሕጉን እንዳናወጣ አንደኛ በገዳም ጊዜ ታቦት አይወጣም፣ ክፍል ነው ሲላዚ ነው መወጣ። ባለፈው ደግሞ ጥምቀት አውጥተናል። ይህን ይመስላል። ይህ ትልቅ ባለው ቤታ የሚመናል ቤታችን በረከት ይሙላል። በበረከተ ስጋ በረከተ ነፍስ እንግዲህ ቤታችን ይሙላል። አማኑኤል አምላካችን ለብዙ ይሰጣቸዋል ብሏል። በዛን ጊዜ ለብዙ ምዕመናን እድለኞች ናቸው። እኛም ደግሞ ዛሬ እድለኞች ነን። ቃሉን ሰምተናል። ሰምተን ለመስራት ከበረከቱ ለማግኘት ያብቃል። ዛሬ እኛ ይህ ቃል ምንስ የሰማነው ሁሉ ቤታችን ይባረካል፣ እኛም ይባረካለን። ይህን ይመስላል የዛሬ በዓል። ከዚህ ቀጥሎ ደግሞ ማሳስባችሁ ይሄ እንዳለ ሆነ እንግዲህ ገዳማችን ወደፊት ብዙ ተስፋ አሁን ያሰብነው በቅርብ ጊዜ ሁሉም ነገር ተሰጣለ ስራ እንደምንጀምር ነው። እንግዲህ እምነታችን ሁሉም አልቋል። ምንድነው የቀረ? የብረት አስተሳሰር ብቻ ነው። የቤተክርስቲያኑ ሁሉም አልቋል። ዲዛይኑ አልቋል፣ ቀርቧል። የብረት አስተሳሰር ነው። እሱ ሰሞኑን ተዘጋጅቶ ይቀርባል። ብዙ ጊዜ በጾሙ
ስራ ጀምራለሁ። ጀመር ግን ነገራችኋለን። ሁላችሁ እንግዲህ በአጭር ታጥቃችሁ ከጎናችን እንደምትቆሙ ተስፋ አለ። አሜን። አይደለም ሆኖልን ነው ወይ? ሆኖልን ነው ወይ? በአጭር ታጥቀን እንግዲህ የሚደረገው እናደርጋለን። አንዳንድ ቦሎክሬት ባለ 20 ባለ 15 አንዳንድ ቦኮር እናቶች በቦርሳ ወይም በነጠላችሁ አገራችሁ አምጡት እንደልሽ ለማለት ስራ አገራችሁ ነው። ብረት ያስፈልገናል። ብረት ከ8 እስከ 4 የብረት አይነት ያስፈልገናል። መስማር ያስፈልገናል። ብዙ ነገር ያስፈልገናል። ዋናም ያስፈልገን አሁን እንግዲህ ሰራተኞችን በልብ ማሰራት አንችልም። ለእጅ ብቻ ነው የምንሰጣቸው። ለወዛደሩ ግን ንፍሮና ዳቦ ነው የምናቀርብላቸው። እሺ ንፍሮና ዳቦ ነው የምናቀርብላቸው። ጎበዝ እንግዲህ እናቶች በቦርሳችሁ በአንድ ላይ ይዛችሁ ነው፣ ወንዶችን በፊታችሁ ላይ ይዛችሁ ነው። ይህን ብገኝ ደግሞ አይሰራም። ደግሞ በፊት እንዳልኳቸው ስስታሞች ያስሆኑ ቤታችን የረከብ የሚሆኑ ባላችሁ አቅም እንግዲህ እንረማረማለን። ስጀምር እንግዲህ ጀምረንና እንላቸዋለን። እንግዲህ አብረን ሰርተን አብረን አስመርቀን ተመርቀን ውስጡ ገብተን ማለት ለማለት ብያበቃል። ጸሎት ያስፈልገናል። ጸሎት ያስፈልገናል። ሶስተኛ እንግዲህ እስከየሆነ ነው ይናል ሆነ ነው እስከየው መጀመራችን ነውና ለመጾም ለመጸለይ ሞጸልዮ ለተውገኛው ዋጋ ለማግኘት ከዋዩ ዝግጅት መሆን ያስፈልገናል። እግዚአብሔር ከሁላችን ጋር እግዚአብሔር ይባርካል። እግዚአብሔር ይቀጥላል። እና ባጭሩ እና ቅድም ስለ ክርስትና አካባቢ ስለዚህ መምህር መንገሻ ገልጸውልን ነበር። ብዙ ብዙ ሰዎች ይጠይቃሉ። ያንን መልሰን ለማሳተፍ ትንሽ አቅማችን አልፈቀደም። ፈቃደኞች ከሆናችሁ ተረባረቡ። በዚህ ጾም ውስጥ እናስመጣለን። መስጠት በጣም ብሩክ በጣም ነው። ብዙ እውቀት ያለበት ብዙ ትምህርት ነው። እዚህም ደግሞ ያሉት ያለውን ምራሌ በድረስ እንዳንተ ያለ ምናለ ብዙ ነገር አለ እና እያለቀብን ነው። እንዳመጣችሁ ለመማር ተፈለጋችሁ ወዳጆች ለመሆን ተፈለጋችሁ አሁን መታገል የሚገባ ቅዱሳን መጣችሁ ይላሉ። ሌላ ሁሉ ቀላል ነው። ጎመን የሚበላ ሆኖ የሚበላ ጮማን በላያ ዙረላ ያው ነው። ዛሬ ወጥቶ ነገር ይሄ ግን ለነፍስ ምግብ የሚሆን ነውና ቅዱሳን መጣችሁ አሉላችሁ። ወዳጆች ተጠቀሙ። አሁን ደግሞ ምክሩ ጊዜ ፈቃዱ ከሆነ መታተም ሌላ መጽሐፍ አለ። አቤት አቤት የመጻሕፍት ገበሬ ለመሆን የአንባቢ ገበሬ መሆን የበሚያበቃ እናስብበት ይበቃናል።